ከአቅሜ በላይ ስለሆነ ነው ወደ ሶሻል ሚዲያ ራሱ መምጣት አልፈልግም። እኔ በራሴ የምተማመን ሰው ነኝ፣ መስራት የምፈልግ ሰው ነኝ፣ መለወጥ የምፈልግ ነው። ግን የሰው የራሴ ገንዘብ በኦንላይን ያጣሁት ገንዘብ ምንም አልመሰለኝም። እኔ ኦንላይን ላይ በጣም ብዙ አይነት ነገሮች እሰራለሁ፣ ቴክኖሎጂዎች ምናምን በራሴ የሆነ እንደዚህ እሰራለሁ፣ ትሬዲንግ አደርጋለሁ፣ ብዙ አይነት ሙከራ ሞክራለሁ። ዝም ብዬ በላይ በስራ ምናምን በዚህ የምሰራው ነገር ብቻ ሳይሆን ሌሎች ነገሮችን ለማድረግ ሞክራለሁ። በአንድ ስራ ላይ ሳይሆን በተለያዩ ቦታዎች የሆነ ራሴን ኢንቨስት አድርጌ ገንዘብ ያለችኝን ነገር ኢንቨስት አድርጌ ሞክራለሁ። በመሞክር ሰዓት በጣም ብዙ ብር ነው ያጣሁት። ወደ 26,000 ከዛ በላይም ብር አጥቻለሁ። ያንን አጥቼ እንኳን ምንም አልመሰለኝም። የራሴ ከኪስ ያወጣው ገንዘብ ስለሆነ ሲጠፋ በቃ ለበጎ ነው አልኩና አልፌ ዝም ብዬ እየሰራው ነበርና እና አሁን የሆነ ስሰራ ስከፍል ምናምን ኦኬ ደስ ይለኛል። ግን አሁን ደግሞ ሳልሰራ ሳልከፍል ስቀር ያ ሰው ደግሞ ብሬን አንቺ ሲልሽ በጣም የሆነ ይሰማሻል። ኬት ላምጣሽ ጠየቁ። የሆነ ሰው ስጠይቂው ሴትነትሽን ይጠይቅሻል እና በጣም የሚያስጠላ ዘመን ላይ ነው። የሚረዳሽ ራሱ የለም ሰውና ለምንድን ነው በዚህ ልክ የተፈተንኩት ብዬ ነው ይህን ቪዲዮ ልሰራ የተገደድኩት ራሱ ማለት ነው። እኔ አሁንም ቢሆን እንድትረዱኝ የምፈልገው ቢያንስ እቃውንም ሸጬ እንኳን ብከፍል የተወሰኑ ግማሹን ደግሞ የምትችሉ ብትረዱኝና ከዚህ ከዳይ ተገላግዬ ራሴን ችዬ እሰራለሁ። ችግር የለውም። እኔ ማለት ነው ሰው ፊት መታየት አልፈልግም። ብርሃን ማለት ነው። አንድ ቀን ከሰው ጋር እንኳን ተጋጭቼ አላውቅም። ከማንም ጋር በትንታ ነው የማልፈው። ሰዎች ጋር አልደርስም እና አይዞሽ አሁን በቃ አሁን እንደ ሰው ሳይወጣ 1300 ሰው አላችሁ። ፎሎ አርጓት፣ መጀመሪያ ፎሎ አርጓት። ሙኒት ሀሳብ አለሽ? ሙኒት አይሰሙም። እኛ ጋር እናት ያለች ቆይ ሰብት እናረጋታለን። 1300 ሰው አዎ ፎሎ አርጓት ሙኒት። እሺ ቅድስቴ ምንድን ነው የምትሸጪው? የምሸጠው የሴቶች ቦርሳ፣ ጫማ፣ ስከርቦች፣ ቀሚስ፣ ቱታ ምናምን ነው የምሸጠው። ሚክስ አድርጌ ነው የምሸጠው። ፊት የምሸጥ ነበር ግን አሁን የለኝም። ግን እንደዚህ ሚክስ የሆኑ ነገሮች ነው የምሸጠው። አሁን እኛ የምናደርገው ምን እንደሆነ ታውቂያለሽ? እዚህ ገስት ላይ ሰው እያስገባን እቃሽ እንዲገዛ ነው የምናደርግሽ። የመጀመሪያው እርዳታ የሚጀምረው ከዚህ ነው። ምክንያቱም ላይክ ማሊኩም ሰላም እርዳታ ብለን ለአንቺ ብር ብናሰባስብልሽ ኖርማሊ እንትን አይሆንም ወይዬ ለአንቺ የምፈልገው ይህን እንድሰራ ነው እንድሸጥ ነው። ከሸጥኩ ለምን ሰው ጠይቃለሁ? እኔ ዋናው ልሽጠው እና ያንን የሰውን ዕዳ ልክፈል ዳስት ከዛ በኋላ ራሴ መስራት እችላለሁ። ችግር የለብኝም። ይህንን ነው እኛ የምናደርገው። ምክንያቱም አንቺ ለልጅሽ እንትን ልትይ መቲ ነይ ግቢ ካልሽ ምን እንደሆነ ታውቂያለሽ። አሁን እኛ የምንፈልገው እንድትበረቺ ነው። አካውንት በብዙ ሰው እየተዘጋበት ነው። በጣም ብዙ ሰው እየተዘጋበት ነው። ለምሳሌ ረጁ እየተዘጋባት ነው። ማዕዚ እየተዘጋባት ነው። እኔ ጋር እንኳን የሚመጡ ሜሉ ተዘግቶባታል። ስልክ ነው የምትሸጠው። በጣም ብዙ ሰው እየተዘጋባቸው ነው። ስለዚህ አሁን እኛ የምናደርገው ላንቺ ኦልሬዲ ያለሽን ነገር እዚህ ዱባይ ያለ ሰው እንዲገዛሽ ነው። እንዲገዛሽ ስልሽ ደግሞ እዚህ ጋር መጥቶ የማይከነስል ሰው የማይከነስል፣ ምክንያቱም እኛ ቁጥር እንገዛለን ብሎ እስከ ገባ ድረስ ሊገዛሽ ይገባል። በአንድ ድንጋይ ሁለት ወፍ ነው። አንቺንም ሰፖርት ማድረግ ነው፣ ለራሱን መጠቀም ነው። ስለዚህ እኛ የምንፈልገው ይህንን ስለሆነ አንቺ ትሸጫለሽ። እዚህ ጋር በዋጋሽ ያሉሽን ነገሮች እያስተዋወቅሽ ትሸጫለሽ። ቢኮዝ አሁን እዚህ ጋር ብር ተሰባስቦልሽ ምናምን ናቲንግ አናረግም። ነገ ለልጅሽ መጥፎ ነገር መጣን አንፈልግም እኛ ጋለሪ። ምክንያቱም እዚህ ቲክቶክ ላይ ከ100% 5% በጣም መልካም ሰው አለ በዚህ ሁኔታ። ያለበለዛ 95%ቱ የሰጠሽን እያነሳ ሁል ጊዜ ነው የሚያደማሽ። ዛት ሚንስ አንቺ ያንን ነገር እንድትሆኝ አንፈልግም። እንድበረች እንድጠነክሪ፣ ከዚህ የበለጠ በራስሽ እንድትቆሚ ስለምንፈልግ ያለሽን እቃ ነው የምንሸጥልሽ። እሺ በዚህ ትስማሚያለሽ? አዎ እስማማለሁ። ጥሩ። ስለዚህ ከኛ ከራሳችን ካለነው ሰዎች እንጀምራለን። አንድ ጊዜ ግን ማለት ነው። እስከዛ ፎሎ አድርጓት። ሂዊ ስማርት ሂዊ ዱባይ ናት። እቤታችሁ ድረስ በደሊቨሪ ነው የሚመጣላችሁ። የት ናት ምናምን አትበሉ። መግዛት የምትፈልጉ ትገባላችሁ፣ እንመዘግባለን። ራሳችን የእናንተን ቁጥር እንይዛለን። ሎኬሽን ትልካላችሁ፣ ትገዟላችሁ። በቃ በ100 ብር ብገዟት ሰው ለመርዳት ሰው ብቻ በቂ ነው። አለቅ። ይህንን በኋላ ያፈሰሰችውን ትጠርጉላታላችሁ። ሰው የምትረዱት በቁሙ ነው። ከሞተ በኋላ ነቲንግ ምንም ልታረጉት አትችሉ። ለልጇ ስትል ደግሞ እርዷት። በቃ እርዷት፣ አግዟት። ስለዚህ ማገዝ ያለባችሁ ደግሞ እንደዚህ ባለ ሰዓት ነው አለ። እኛ አንድ ጊዜ ነው የምናስተምረው።
ሁለተኛ ሶስተኛ ስታለቅስ ማየት አንፈልግም። ከዛ ውጭ ደግሞ አታለቅስም እሷ። ምክንያቱም ሰው አንድ ጊዜ ሰፖርት ከተደረገ መነሻ ይኖረዋል። በትልቁ አርጊያ ተረጋጊ፣ ያረጋታሉ። እስከዛ ተረጋጊ ልጅ ያስኩ ጉዳይ አለ ልጨርስ። ሂዊ ልጇ በጣም ነው የምታሳምነው። ይገዟታል። ደወልሽ? አዎ ዱባይ አታነሳም። ይችኛይቱ ሴትዮ አታነሳ። አዎ በኋላ ሄጄ አጉል ነው የሚሆነው። እዛ ድረስ ሎኬሽኑ ጋር ብሄድም ትርጉም የለውም። ገብቶሻል? ሎኬሽኑ ሩቅ ነው። ከኔ 30 ደቂቃ ይላል እኔ ካለሁበት። እሺ የልጅቷን ቁጥር እንስጥሽና ትደውይና ዋና ባለቤቷን ታናግሪያታለሽ። እሺ ምሩ የልጅቷን ቁጥር ላኪ። እሺ ቅድስት አሁን የታማሚውን አዎ እሺ በትልቁ አረግሻለሁ። እስከዛው ገኒ ትቆያለች። እሺ ማለት ያው የገኒ ፕሮግራም እንትን ስላልሆነ የገነትን እንደዚህ ሲሆን በሌላ ከለርም ይኖራል፣ ግን በትእዛዝ ነው ልክ ያለው ሳሪ ባሊ ስልክ ውስጥ እንጂ ስራው። እሺ እሺ እቃዎችሽን አሳይሽ ነው ማለት አንዳንድ ቁጥር የምጽፉ አስገባችሁና ያለውን ነገር እንትን ትሏታላችሁ። አንድ ኪቢ ነው እንትን ሂውዬ ልክ ይልሻለሁ። እሺ እሺ ሚውት ነሽ። ሚውት ሽናሽና አሳየኛኝ። ሚውት አንሽና አሳይ። እንዳይዘጋብሽ ደግሞ ተጠንቀቂ። ምክንያቱም ብራንድ ነገር ስለሆነ ነው እንትን። አዎ ግን ብራንዱ አንቺ ውስጥ ስለሆንሽ የሚዘጉ ኮንቴንት የሚለውን እሱን ዘግተሽዋል። አልዘጋውም ማሬ። እኔ አላውቅም እንዲህ አይነት ነገር ኮንቴክት ምናምን አላውቅም ማሬ። ራቅ ብለሽ እኔ ገብቼ ሴቲንጉት ልግዝጋ ምን ብዬ ልግዝጋ? እኔ ገብቼ ሴቲንጉት ልግዝጋ ንገሪ ማሬ። የት ውስጥ ሴቲንግ ውስጥ ልግባ? ሴቲንግ ውስጥ ገቢ አለ። ሴቲንግ ውስጥ ገቢ አለ። ምን ይላል ሴቲንግ ውስጥ ማሬ? ኮንቴንት የሚል ምን ይላል ሴቲንግ ውስጥ ማሬ? ኮንቴንት የሚል ባባ ኦሜ የለም ጋይስ ማማ ሹቢስ ይውዬ ልጅቷን ቁጥር ልኬልሻለሁ። የለም እሺ ራቅ ብለሽ አሳይ። እሺ የምትገዟት አንዳንድ ቁጥር ትጽፋላችሁ። ኮርስ አላት። ሳራ ወይዬ እናቴን ስጭኝ በእናትስ። እሺ ይው አውሪያትና ማማ ይሄው ልጅ እኮ ናት ጋይዝ። እሺ ስንት ናቸው ቦርሳዎችሽ? ሚዩት ነሽ ሳርዬ ለኝ ቦርሳ ማሳያችሁ 50 ሳርዬ ወይዬ አስገቢኝ። 50 ድራም ነው ቦርሳው። ሻርፖቹስ? ሻርፖቹ 25። እሺ እምጋዝናቸው አንድ ቁጥር የምጽፉት ነይ ግቢ ካላሽ። እሺ ቆይ እያስገባሁልሽ ነው። አንዳንድ ሰው ነፂ ለእሷ ቁጥር ሲሰጡ አንቺን ቁጥር ትይዣለሽ። እያስገባሁልሽ ነው። አንዳንድ ሰላም፣ እንዴት አመሻችሁ? እንዴት ነሽ? ሰላም ነው እንዴ? እግዚአብሔር ይመስገን። ቦርሳውን ያሹ ሰላም ነው ያሹ። ሳርዬ ደህና ነኝ ሳርዬ። ቦርሳዎቹ 50 ናቸው። ቦርሳዎቹ እሺ ሁለት ይኸውልሽ፣ አሁን በዚህ በኩል ያለው ቡኒውንና ቅድም ያሻት ፒንኳን እሺ አሳንቺ ሁለቱን አድርጊልኝ። ጫማ አለሽ? ጫማ አለኝ። አሁን ፍላት ወይ ሽፍን ቴልም አለ። ከዚህ ጋር እስቲ ሜዳ ከዚህ ጋር ይከፈል ሳሪ ወይዬ አለማማ የት ናት? የማማ የት ነው?
39 ከራስልን ቀላ ታክሲ እሺ ይሁን 38 ነው የሚሆነኝ 39 እስቲ ያሳይ ኖርማል ይሁን በቃ ይሁን ሁለቱም እና ሁለት ቦርሳና አንድ ጫማ ሌላ አድርጊልኝ ሌላ የምትፈልጊዋለሽ ጫማው ስንት ነው ጫማውም 50 ድራም ናቸው ማለት ቀበቶ 25 ድራም አለኝ ቀበቶ ከፈለግሽ ደግሞ ቀበቶ አልፈልግም በቃ ጫማውንና ሁለት ቦርሳ እሺ ወይ ስልክ ስጫት ናቲ ስልክ ሲሰጥልሽ እሺ ቁጥሬን ያዥልኝ እሺ ጋይስ በደንብ አዳምጡ እኛ ሰው ለመርዳት ነው ያመጣ ነው እዚህ ጋር ለቀልድ ለጨዋታ ለስም ለታይታ ሐረካት በተለይ አንዳንድ ሴቶች ሐረካታችሁ በጣም ያስጠላል ትገቡና እንዲያርጉና እንዲህ ከዛ በኋላ ሰው ወይኔ ምናምን ፎሎ ካረጋችሁ በኋላ ነገ ተመልሳችሁ መከንሰል እንዲህ አይነት ነገር ካረጋችሁ እዚቹ በቁጥራችሁ እያወጣ አጥቤ ነው ማሰጣችሁ በደንብ አዳምጡ ምክንያቱም እኛ ሰው ልንረዳ ነው ያመጣ ነው ሰው የሰው እንባ ለማበስ ነው እሺ ጋይስ ካሌላችሁ ታብ በማድረግ ፎሎ በማድረግ አግዟት በቃ ገብቶ መበጥረቅ አያስፈልግም በቃ ይሄንን እየተናገርኩ ነው ገብታችሁ እንዳትበጠረቁ እዚህ ገብታችሁ ነግሬያለሁ ማስጠንቀቂያ ነው አለቀ ወደ 200 የሙላ አንድ ጫማ ሽፍን እስቲ ፈልጊ ሽፍን በምን አይነት እስቲ አይታይም ብዙም ስለሚዘጋባ ነው እሺ ካቀረ ኦኬ ሳርዬ ኖ ወይ ቦርሳ ልድገም ወይ ፍላት እሺ አድርጊልኝ ሄልም አለ ከፈለግሽ ሄሎስ ትፈልጊያለሽ ወይ ኧረ ቁመቴ ራሱ አያስደርገኝም ይል ፍላት ላስመረጥሽ ያለ እሺ ሌላ እሺ ፍላት ሆና በሽፍናለሽ ሽፍን የለኝም ማለት ፍላቶች ብቻ ናቸው ክፍት ናቸው ሁሉም ሄሎች አንድ ቁጥር ጻፉ መገዛት አንድ ቁጥር ትገባላችሁ ኖ እሺ በቀደሙ በሽፍኑ አንቺ የመረጥሽውን በቃ አድርጊልኝ በሽፍኑ የትኛው ላድርግልሽ ይሄ ያምራል ጥቁሩን ከፈለግሽ እሺ አድርጊው በቃሽ ሳይዝ ስንት ላድርግልሽ ሞደ ጠባብና ሰፊ ያለው ኦኬ እኔ 39 አድርጊው በቃ ይሄ 8 ነው 9 ላድርግልሽ ወይ 8 ነው 8 ይሆነኛል እሺ አድርጊው 39 አድርጊው ስለዚህ እስከ ዲሊቨሪ 225 አዬ እሺ ምንም ጣጣ የለም ቁጥሬን ያዥ ብቻ እንጂ ሳሪ ሚዩት ነሽ ምን እንደምታወሪ ያሰማ እሺ ስሚ ቅድስቴ አሁን እዚህ ላይ ሆነን ነው ሎኬሽን የሚላክልሽ ሎኬሽን ሳይልክልሽ አላስወጣቸውም ከዛ በኋላ ፌስታል ውስጥ ታደርጊያለሽ ነገ መላክ ነው አንቺ ስራ አንቺ የምትይዙን ቁጥር ሁሉ እኛ እንይዛለን ያልተቀበለ የተነሰለ መተሽ ለኔ ትናገራል በውስጥ ስታለቃቅሽ እንዳላይሽ እሺ ቅድስት ነግሬሻለሁ ከንስሎቢ ምናምን እንዳትይ እሺ ነግሬሻለሁ እንደዚህ የሚያደርጋለ ግን እሱ አንዳንዶች ይኸውልሽ ከ100% 5% ጨምላቆች አሉ ምክንያቱም ታይታ ይወዳሉ ታውቂያለሽ መታየት እንደዚህ ሐረካት እንደዛ ስለሚወዱ ስላሉ ነው እሺ ውዴ እሺ ያዥ ቁጥር ቅድስቴ ቁጥር 0544 ያዥ 0544 2966 2966 72 29 ነው አይደል ያልሽው 0544 2966 72 ሂዊ ብለሽ እኔ ራሴ ሃይባያት ሎኬሽን እዚሁ ጋር ልላክልሽ ጎበዝ ሳልወጣ ቆይ እንድልሽ ስልክ የለኝም ቆንዴ እዚህ ላይ ራሱ ላይ ስለሆነ አንድ ስልክ ብቻ ነው ያለሽ እሺ ቁጥርሽን ንገሪኝ ኃይል በልሽ ልጄ ሰብራብኝ ስልክ አንድ ብቻ ነው አንድ ላይ ያደረኩት ቁጥርሽ ተንባይሆን ቅድስት እንደዚህ እናድርግ ስሚ ቅድስት ቆይ ይሁን አንድ ጊዜ እኛ ዘዴ እንጠቀም ስሚ ቅድስት እኛ ነፂ ከሰዎቹ እየተቀበለች ሀይ ትላቸዋለች ሎኬሽን ሲልኩ ወደ አንቺ ሼር ከነ ሎኬሽናቸው አንቺ ግን የመጨረሻውን 4 ዲጂት ፌስታላቸው ላይ እየተቀበልሽ እቃቸው ላይ ታስቀምጫለሽ ተረድተሽ አሁን ነው ያየውሽ ፌስታል ውስጥ ጨምሪልኝ እንደውም አሁን የሷን ይዤዋለሁ ግን ሎኬሽን እንድትልክል ወይ ደግሞ ይኸውልሽ በቲክቶክ ስሜ ለጥፊው ሂዊና ዝብለሽ ለጥፊልኝ እዛው ጋር
ችግር የለም። የአንቺ የመጨረሻ የአንቺ ይሆናል። ቀጣይ ለሚሆነው እኛ ዘዴ እንፈጥርላታለን። ምንም ችግር የለም። እሺ በቃ የአንቺን አሁን ሀይ ስትልሽ እሷ ትልሻለች፣ ትልክላታለሽ። በቃ እሺ። ኧረ ምንም ጣጣ የለም። ችግር የለም። በራሳችን ድርቆሻለሽ? አዎ ማርያም ድርቆሽ። እሺ ግማሽ ግን ከኔ ጋር እሷና እኔ አንገናኝም። እሺ በቃ ግማሽ ላኪልኝ። በቃ ወይ አንድ እንጀራና ግማሽ ላኪልኝ። እሺ ግማሽ ድርቆሽ ስንት ነው? 20 እሺ እንጀራም አንድ አርግልኝ። እሺ 05 ስጪ ይውዬ ቁጥርሽ 44 29 66 72 72 እሺ ቅድስት ቁጥርሽን ንገሪኝ አንቺ። 050 እሺ ሙኒትን አስገባት። ሊያዘዝ 050 93 87 053 መጨረሻ የማን ነው? ሀይ ያለኝ የኔ። እሺ ሳርዬ ነው። እሺ ወይ ሀይ ትይኛለሽ አይደለ ቅድስቴ? እኔም ሀይልሻለሁ ግን ከያሹ ሀይ በይ። አልያዝኩትም። ልክ የሳሪ እንትን ዋትሳፕ ይገባልኝ ሀሳብ የተሰራ ወይ እኔ እሰጥሻለሁ። ቆይ ተረጋጊ። እሺ ማኮ እሺ ቅድስቴ በቃ ልክልሽና ሎኬሽን እጠብቅሻለሁ። እሺ ወይ አንቺ ምንድን ነው የምትፈልጊው ከኔ ንገሪኝ። ድርቆሽና እንጀራ። ድርቆሽ ግማሽ ነው ኪሎ? ግማሽ አርግልኝ። ግማሽ እሺ። እና እንጀራ አንድ ሀባ በቃ ይበቃኛል። ሽሮና በርበሬ ምናምን አለኝ። ጎመን አለሽ ሳርዬ? ጎመን የለኝም አሉ። በቃ ጎመን ነበር ያማረኝ። እሺ ቅድስቴ ሂውዬ ሀይ ብዬሻለሁ። እንትን ልኬልሻለሁ። ለስቷል ሞኒቴ ነሽ ቅድስት። በቃ እኔ አሁን አንቺ ላይ እየገባው እየጻፍኩኝ የሚፈልጉትን ዝርዝርና ሎኬሽን እየተቀበልኩ እዚሁ ላይ እሰጥሻለሁ። አንቺ ማሳየት ነው ስራሽ። በስተ መጨረሻ ለምሳሌ 4ቱን ዲጂት ስነግርሽ ልክ እንደኛ እንደዚች ፌስታሏ ላይ ትጽፊና 4ቱን ዲጂት እቃቸውን ታስቀምጫለሽ እዛ ውስጥ። እሺ ተረዳሽኛ? ካላስወኬሽ እሺ። ሪችዬ እንዴት ነሽ? ቀጥይ ሪች። እንዴት ነሽ ማሯ? አለሁኝ እግዚአብሔር ይመስገን። ደህና ነሽ? አለሁልሽ ውዴ። ደህና ነኝ ሳርዬ። እንዴት ነሽ? ደህና ነሽ? አለሁልሽ ማማዬ። ይሄ ቀበቶ ያሳየችው 3ቱንም ትላክልኝ ለኔ። እሺ ሪችዬ 3ቱ ቀበቶ ስንት ነው ቅድስቴ? 75 ደሊቨሪ 25 100። እሺ ማማዬ። እሺ ሪችዬ ቁጥርሽን ስጪኝ። 05 ግን በውስጥ ላክልሽ ሳርዬ። እሺ ግን እሺ በውስጥ ላኪልኝ። እሺ ላኪልኝ አሁኑኑ እዚሁ ላይ ነው። አይዞሽ ጀግና እናት ነሽ። ጠንክሪ እሺ። ነው ሪቺ አሁኑኑ ሀይ በይኝና ሀይ ስልሽ ዋትሳፕ ላይ ሎኬሽን ትልኪልኛለሽ። እሺ ማማዬ። እሺ ወይ የሙኒቴ የታመመ ሰው አታስተናግዱን? ቅድሚያ እናስተናግዳለን ማሪዋ። እሺ ዜድ አለች? አዎ ውጭ ናት። ኪስ ውስጥ 2 ኪሎ የአጥሚት እህል፣ ይሄ ግማሽ ኪሎውን ጥቁር አዝሙድ። እሺ ቀበርቾ አለ? አዎ ማሪ ቀበርቾ ማርገሽ ስጫት። ከበር ነው የሚሄደው። እሺ እሺ ቆይ አንድ ጊዜ ይዞሻለን። እሺ ሚቴልም አለች ገደለች ማሚ። ቤትሽም ቢሆን የአጥሚት የለም የገንፎ ነው ያለው። አጥሚት አይሆንም ገንፎ ይሆናል። ችግር የለም እኮ በቃ 1 ኪሎ አድርጊልኝ። አንድ ይሁንልሽ። ይሆናል። ችግር የለም። ኖርማሊ እንትን ነው ገብስ ነው። እሺ በቃ 1 ኪሎ 1 ኪሎ እሱንና ቀበርቾ እና ሌላ ምንድን ነው የምትፈልጊው? ጥቁር አዝሙድ። እሺ በቃ እሺ ሚውት አድርገሽ ተቀመጭ። እሺ ብሌን ቀጥይ። ብሌን ቀጥይ። የምትገዟት አንዳንድ ቁጥር ጻፉ። ግዟት። አሁን እሷን ሰፖርት አድርጓት፣ አበረታቷት። እሺ ብሌን ቀጥይ። ብሌን ቀጥይ። የለችም። እሺ የምትገዟት አንድ ቁጥር ጻፉ።
ጻፉ ጋይስ፣ 1 ቁጥር ጻፉ። አቢን ነው የሚባለው አላውቅም። ማርያም ቦታ ሄዳ ብሌን ቀጥይ። ብሌን አቢን የለችም። እሺ የምትገዟት 1 ቁጥር ጻፉ። 1 ቁጥር ጻፉ ጋይስ። እሺ ሮዚን ኤኪ የምትገዟት ታሳያቸዋለች። እሺ ሮዚ ሰላም ነው? ሰላም ነው ሳርዬ። ሮዚ እንዴት ነሽ? አለሁልሽ። አማን ነው አለሁልሽ። ሰላም ነው? ሰላም ነው ማሬ። ላይቭ ላይ ሁኜ ነው። አዎ አይ እኔ ዕቃ ለመግዛት ነው የላኩልሽ በውስጥ ትንትቴነር። እሺ ሄዱ ሰላም ነው? ሰሜን መስኪያ እንዴት ነሽ ሮዚ? እስኪ አሳይኝ ቦርሳዎች። አሳያት ቦርሳ። እሺ እሺ አሪፍ አሪፍ የምትይውን 1000 ድራም የሚሞላ ዕቃ ስጭኝ። ኖ ችግር የለውም። ይሄናልማ እንትን አትበይ። ችግር የለውም። መረጥ አርግሽ ስካርፕ ምናምን ጨምሪበትና አርጊ። እሺ እነኝ ቦርሳዎች አሉ በእነኛ ያለኝ። እሺ ይሁን ጋይስ። ሮዚ እንግዲህ እዚህ አጅማን ላይ እዚህ አጅማን የት ነበረ ሮዚ እንትናችሁ ጸጉር ነሚያ ታወር ጋር ምን የመሰለ ጸጉር ቤት አላት። አብዛኛውን ጊዜ እንደውም እየተሰራው ለቃለሁኝ። ፎሎ አርጓት፣ አበረታቷት። ከዚህ በፊት ዝኑ ስትሰራባን ነበረ። የዝኑ አሰሪ ነበረች። በጣም መልካም ሰው፣ በጣም ጥሩ ሰው፣ እጅግ በጣም የተከበረች እና ምርጥ ሴት ናት። እንግዲህ ቅድስቴን ለማበረታታት ደግሞ የ1000 ብር አዛታለች። በጣም ነው የምናመሰግነው ሮዚ፣ በጣም ነው የምንወድሽ። አያችሁ እኛ ስንተጋገዝ፣ እኛ አይዞሽ ስንባባል ብዙ ነገሮች ይቀላሉ። ቢኮዝ ሰው ለሰው ያስፈልጋል፣ ብር ብቻ አይደለም። ስለዚህ ሮዚን ፎሎ አርጓት። ጸጉር ቤቷ ፓኬጅ አላት፣ እየሄዳችሁ ተሰሩ። በጣም እናመሰግናለን። ቅድስቴ ነቃ በይ፣ በርቺ ገና ታሳይሽ ምረጭሽ። ይሄን በይኝ የምትፈልጊያቸው። እሺ ይሁን ያልሽው ይሁን። አርግ ዝም ብለሽ ሳትጨናነቂ ሚክስ አርጊያቸው ካለሽ ቃለ ሚክስ ላርገው። አርጊና ሻርፕም አርጊላት ሮዚ። የፖርሳና ሻርፕ ነው። ሌላ የምትፈልጊው ካለ ታስመርጭ። ቀበቶሽ በቃ እኔ ጊዜያችሁን አልያዝ። የሚሞላውን ዕቃ እሷ ታዘጋጁ። እሺ ቁጥሩ አለሽ? ለአንቺ ላከለሽ ወይስ? አዎ እሺ። የአንቺ ቁጥሩ አለሽ ሮዚ? የእሷ እንጃ አሁን አይመስለኝም ያለ። በቃ እኔ አሁን የአንቺን ቁጥር ልስጣት፣ ሎኬሽንሽን ልስጣትና እሷ ታወራሻለች። ነገ ትልክልሻለች። ጸጉር ቤት ብትልክልሽም አንቺ ብሩን አስቀምጠሽ መተው ይስጡ። እሺ ሮዚ ሎኬሽንሽን በዚህ ላኪ። እሺ እግዚአብሔር ይቅናሽ ኪዱ። አሜን። ብትመርጪ ደስ ይለኝ ነበረ። ዝም ብዬ ልላክልሽ። መልካማት ነው አስመርጥ ምናምን ችግር የለውም። አንቺ አሪፍ የምትሆን አድርጊ። ፎጣ አርጊላት አስተካክለሽ። ፎጣ ቆንጆ ፎጣ አርጊላት። ፖርስ አርጊላት። ቀበቶ ቆንጆ አርጊላት። እሺ ማሪ። ጫማ ሳይዝሽ ምንድን ነው? ጫማ ሳይዝሽ ጫማ የወንድ አለሽ? የወንድ በእንደዚህ አይነት ነው ያለኝ። ፎሎ አርባ ጋይስ ሮዚ በእንደዚህ አይነት ያልሻለሽ በቃ 42 43 ምናምን ካለሽ አድርጊው። በዚህ አለ ይሆንልሽ። እሺ ይሁን። ትምረጥ ችግር የለም። ከፈለሽ ቦርሳ ፈንዲ ካለሽ አድርጊልኝ። ጫማዎችንም እንደዛው። እሺ አመሰግናለሁ። በጣም ነው የማመሰግነው። አትጨናነቂ። አንቺ የምትወጃቸውን ዕቃ ብቻ አዘጋጅልኝ። እሺ አመሰግናለሁ። እሺ ኪዱ አሁን የሮዝን ቁጥርና ሎኬሽኗን እልክልሻለሁ። እሺ አሪፍ ነገሮች ለሮዝ አርጊላት። የ1000 ብር የሚሞላ ዕቃ የ975 ብር ቢኮዝ 25 ብር የድራይቨር ነው። እሺ ምንም ሸም ምናምን የለም። ለመሸጥ ነው የመጣሽው። እኛ ሰፖርት ልናረግሽ ነው የመጣ ነው። ወደን እስከሆነ ድረስ የመጣ ነው። ሸም ምናምን እንዳይዝሽ። ዕቃሽን ሽጠሽ መነሳት አለብሽ። እንባሽ መታበስ አለበት። በቃ እሺ ማሪ እንደዚህ ነው የምንሰራው እና በጣም እናመሰግናለን ሮዝዬ። ተባረኪልን። ጸጉር ቤትሽ እንመጣለን፣ እንሰራለን። የኔ ውድ እግዚአብሔር ይስጥሽ። ተባረኪ። ፈጣሪ እንደው ቤተሰብሽን፣ ልጆችሽን ሁሉ ነገር ይጠብቅልሽ። በጣም ላኪልኝ እንትንሽ ሎኬሽንሽ። እሺ የኔ ብቻ ቀጥ
ሮዚን ፎሎ አድርጓት ጋይስ። የኔ ብቻ ቀጥይ። የኔ ብቻ ዘመን ተሻጋሪ እናሳያችሁ ጋይስ። ሳርዬ ሰላም ብያለሁ። ቦርሳ እንትን ትበልልኝ ሳርዬ። እሺ የት ነው ያለሽው? ዘመን ተሻጋሪ ሳርዬ ሀይልሻለሁ። እንጀራውን አላክሽልኝም ረከቦቱን እኔ ሀይልሻለሁ። እኔ እልከኛዋ የሚለው ነው በዛ ላስገባኝ ስላለ ነው በዚህ የመጣሁት። እሺ ሀይቲኛ እስኪ በሱ እስኪ ሌላ ሳይኝ እኔ እናት በእንደዚህ ያለሽ በእንደሱ ሳይሆን እስኪ ሌላ ናት የኔ ብቻ የምትለውን አቶቻት እስኪ እሱ ፊት ለፊት ቀይዋን አድርጊያት ማሬ። የቷችኛዋ ቀይ አይደለችም፣ ቡኒ እኮ ናት። እሺ ቡኒ ናት። ቀይ ነው የሚታየው። እሺ በቃ እሱን አድርግልኝ እኔ እናት አድርጊ። እሱን ሌላ የሚፈልጉ ነገር አለ? ሌላ እስኪ ምን አለኝ? ጅንሶች ካሉ ከፈለግሽ ጅንስ ጃኬት አለሽ እንዴ? ለ18 ዓመት ልጅ ለ18 ዓመት ለሴት ኖርማል ጃኬት ነው ያለኝ፣ ግን የልጆች አይደለም። ለኛም እስኪ ቦርሳይቱ ከዛች አሁን ታኖርሻትና ከዛ የሻሽሮ ማከ የቷ ትሻላለች? ረጭ የቷ ትሻላለች? ሁለቱም ያምራሉ። ነጯም ታምራለች። ወይ ቦርሳዎቹን ሁለቱን አድርጊያቸው የኔ እናት። እሺ ነው። ሌላ የምትፈልጊው ነገር አለ? ሌላ የለም የኔዎት። ዛሬ አንድ ኪስ እንጀራ ይሄ በቀኝ ሳርዬ ተቀበያቸውና ማለት ነው። ቆይ እንትን ልበልላችሁ። እሺ ወይዬ ተቀበያቸውና ወይ አንቺ ገዝተሽ ልበልሽ ነው ከቀልከሽልኝ እንደ ከትናንት እናመጣለን አንቺ ጋር ድረስ ወይ እቃውን ማለት ነው። እኔ ጋር ትመጫለሽ? ይቀርብሻል ለኔ? አዎ አንቺ አጅማል አይደለሽ? አዎ እመጣለሁ፣ ችግር የለውም። አንቺ ድረስ መጥቼ እንትን እላለሁ። ላ እንደዛ ከሚሆን እራሳቸው ያዘዙትን እቃ አንቺን ሰፖርት ለማድረግ ስለሆነ 25 ድርሃም ከፍለው ያንቺን እቃ ብቻ ይውሰዱልሽ። ዛሬ የኔ እንጀራ ምናምን ይቅርባቸው ማሪ። ካላስ አንቺን እየረዳን ነው አሁን እኛ። ሁለተኛ ሶስተኛ ልፋት አይሆንም። ስለዚህ ዘመን ተሻጋሪ ቅርብ መስለሽ ነው ሳርዬ? ቅርብ መስለሽ ነው። ሩቅ ነው ማርያምን ሩቅ ነው። ልጅቷንም እንትን አንበላት። እሺ ንገሪ፣ ምንድነው ቁጥርሽን ንገሪ። 05 63 ሎኬሽን ላይ እስክሪንሾት ላድርገው የኔ ውድ እንትን ነበር 05 63 12 35 12 35 11 መጨረሻ ሳርዬ አድርገዋለሁ። እሺ የስንት ብር ዕቃ ነው የገዛሽው? 2 ቦርሳ ሳርዬ 100 ብር። እሺ ይኸውልሽ እኔ ሎኬሽኗን እልክልሻለሁ። አሁን ደንበኛዬ ናት። ይኸው ሎኬሽኗን እልክልሻለሁ። ይኸው እሺ በጣም ማመሰግነው። እግዚአብሔር ያቆየሽ። እሺ ሳሪ አይዞሽ የኔ እናት። እሺ ጻፊ፣ ቅድስቴ ጻፊ፣ ሁለቱ ቁጥሯን ጻፊ። ልውጣ ሳርዬ? አንቺ ትሰጫታለሽ? እሺ አዎ ሰጥቷል። አይዞሽ በቃ የኔ ውድ በርቺሽ እናቴ። እሺ ይኸው 35 11 በይና አስቀምጪ 125 ድርሃም። እሺ አንቺ በመደዳ ጻፊያቸው ነው እዚህ ጽፌዋለሁ። እሺ 35 11 አንቺ ጻፊላት። እንዴት ናችሁ? ደህና ናችሁ? እንደምን ናችሁ? ሰላም እንዴት ናችሁ? እንዴት ናችሁ? ሰላም እንዴት ናችሁ? ደህና ናችሁ? ሰላም እንዴት ናችሁ? ደህና ናችሁ?